በጣም እየተጨነቃችሁ እንደሆነና በጣም ለኔ የምታስቡ ሰዎች እንዳላችሁ ከኔ ልክ በእኔ ልክ እየተጨነቃችሁ እንደሆነ አውቃለሁ። ግን ደግሞ በጣም ይቅርታ፣ የእውነት ጠንክሬ እናንተ ጋር መቆም ስላቃተኝ በጣም ይቅርታ። በተለይ ደግሞ አንተ፣ ምክንያቱም ባለ ጉዳዩ አንተ ነህ ብዬ ስለማስብ ማለት ነው። እናንተንም ይሁን ሰዓት ረጅም ሰዓት ስላስጨነኩ ይቅርታ። ግን ደግሞ ምናልባት በቃ ስትረጋጊና መጀመሪያ በቃ እኛ አንቺን ማግኘትሽ ነው፣ አንቺ በጤና ማግኘታችን ነው የምንፈልገው። አንቺ ደህንነት፣ አንቺ ጤና ይቀድማል። አንቺ ስትኖሪ ነው ሁሉም ነገር የሚኖረው ማለት ነው። አንቺ ከኛ ጋር ስትሆኚ ነው ሁሉም ነገር የሚቀጥለው። ስለዚህ አሁን ተረጋጊ፣ ችግር የለውም። በቃ ትነግሪኛለሽ። በቃ እሺ፣ ስለዚህ አሁን ራስሽን አረጋጊ። ነገም ይሁን ማታም ይሁን በተረጋጋሽበት ጊዜ ትነግሪኛለሽ። ኦዲየንስም ማወቅ ይፈልጋል ይሄንን ነገር፣ የጠፋሽበትን ሁሉም ነገር ማወቅ ይፈልጋል። በኦዲየንስ ፊት ብትነግሪኝ ደስ ይለኛል። ነገ ወይንም ማታ ትነግሪኛለሽ። በቃ አሁን ተረጋጊ። እሺ፣ በቃ አትጨነቂ። አሁን አንቺን በጤና ማግኘታችን በቂ ነው። አቤል፣ ሚኪ ኑ